ሰላም ጤና ይስጥልን ቀመር ቴክኖሎጂ ነን። በዛሬው ቪዲዮ እንዴት አድርገን የዲስክቶፓችንን ይሄኛውን አይከን ላርጅ ስሞል እና ሚዲየም እንደምናደርግ ነው። በሾርት ከት እና በማኑዋሊ እንዴት እንደምናደርግ ነው የምናየው። አሁን ለምሳሌ እዚህ ጋር ራይት ክሊክ ነክተን ይሄኛውን አይኮኖች አሉ እዚህ ዲስክቶፓችን ላይ ያሉትን አይኮኖች እነዚህን ላርጅ ስሞል እና ሚዲየም እንዴት እንደምናደርግ አሁን ለምሳሌ እዚህ ጋር ራይት ክሊክ ነክተን እዚች ጋር ቪው ምትላለች ልክ ቪው ምትሏን በቪው ውስጥ ላርጅ ስሞል ሚዲየም ምትላለች ላርጅ አይከን ሚዲየም አይከን ስሞል የኔ ባይ ዲፎልት ይኸው እዚህ ጋር ጥቁሩ ሚዲየም ላይ ነው ያለው። አሁን ላርጅ አይከን ሳደርግ ይኸውና አይታችኋላ ዲስክቶፕ ላይ ያለው ረጅም ይሆናል ትልቅ ይሆናል። ከዛ እንደገና ራይት ክሊክ ቪው ከዛ ስሞል አይከን ሳደርገው በጣም ትንሽዬ ይሆናል። አያችሁ ትንሽዬ ይሆናል። ከዛ ራይት ክሊክ እንደገና ቪው ብነግቼ ሚዲየም ሲሆን ሳደርገው ይኸው ሚዲየም ይሆናል። እነዚህን እንዴት ደግሞ በሾርት ኮድ እንደምናደርግ ነው የምናሳየው። ስለዚህ አሁን ለምሳሌ ቪው ላርጅ አይደል ይሄኛው ላርጅ አይደል ይሄኛው ምን ማለት ነው ኮንትሮል ፕላስ shift ፕላስ አንድ ቁጥር እንደማለት ነው። ስለዚህ አሁን ወደ ሚዲየሙ መልሼ ላሳያችሁ። ይኸው ሚዲየም ላይ ነው አይደል ያለው። አሁን እንዳሁን ላርጅ ለማድረግ ከፈለጋችሁ ኮንትሮል ፕላስ shift ፕላስ አንድ ቁጥር ስነኩ ይኸው ላርጅ ይሆናል ቢግ ላርጅ ማለት ነው። እንደገና ኮንትሮል ፕላስ shift ፕላስ ሁለት ቁጥር ስትነኩ ሚዲየም ይሆናል። እንደገና ኮንትሮል ፕላስ shift ፕላስ 3 ቁጥር ስትነኩ ወደ መደበኛው ሚዲየም ላርጅ ይመለሳል። ኮንትሮል ፕላስ shift ፕላስ 4 ቁጥርን ስትነኩ ወደ ስሞሉ ይሄዳል ማለት ነው። ስለዚህ ይሄ ጋር ተመሳሳይ ነው ማለት ነው። እዚህ ውስጥ ያሉት ላርጅ ሚዲየም ስሞል ያላችሁ ከምትነካኩ በሾርት ከት ኮንትሮል ፕላስ shift ፕላስ አንድ ቁጥር ስትነኩ በጣም ቢግ ሳይዝ ይኖራል። ኮንትሮል ፕላስ shift ፕላስ 2 ቁጥር ስትነኩ ላርጅ ይሆናል። ኮንትሮል ፕላስ shift ፕላስ 3 ቁጥር ስትነኩ ሚዲየም ይሆናል። ኮንትሮል ፕላስ shift ፕላስ 4 ስትነኩ ስሞል ይሆናል ማለት ነው። እንደዚህ ባጭሩ ወደ የኮምፒውተራችሁን አይከን ሳይዝ መቀየር መጨመር ትችላላችሁ ማለት ነው። እና አሁን ወደ ምፈልገው ወደ ሚዲየሙ ልመለስ እንደዚህ ሚዲየም ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱን። አመሰግናለሁ።